ዛሬ ኮሜንት ላይ ከተሰጡ ጥያቄዎች የተወሰኑትን መልስላችኋለሁ። የመጀመሪያው ጥያቄ አሁን ላይ ለሽያጭ የቀረቡ ሳይቶቻቸው የት ነው የሚገኙት ይላል። አሁን ላይ ለሽያጭ ያቀረብናቸው አፓርትመንቶች ቦሌ አትላስ፣ ቦሌ ወሎ ሰፈር እና ቦሌ ጃፓን ይገኛሉ። ለንግድ የሚሆኑ ሱቆችን ደግሞ ፒያሳ መሐሙድ ጋር ያስገነባን እንገኛለን። ሁለተኛው ጥያቄ አብዛኛው ሳይቶቻችሁ ቦሌ ላይ ነው፣ ከዋጋ አንፃር ሁሉንም ማህበረሰብ ያማከለ ነው ብለሽ ታስቢያለሽ? የሚገርማችሁ ነገር ፕራይም ሪል ስቴት ለየት የሚያደርገው ነገር ፕራይም የሆነ ሎኬሽን አፎርደብል በሆነ ፕራይስ ማቅረባችን ነው። ዋጋችን ከ80 ሺህ ብር ጀምሮ ነው። እነዚህ ዋጋዎች ደግሞ ከመሀል ከተማ ወጣ ያሉ ቦታዎች ላይ እንጂ ቦሌ ላይ የተለመዱ አይደለም። ሶስተኛው ጥያቄ ከዚህ በፊት ያስረከባችሁ ሳይት አላችሁ ወይ ነው የሚለው። ከዚህ በፊት 3 ሳይቶችን አስረክበናል። አሁን ደግሞ በቅርቡ 4ኛ ሳይታችን ቦሌ ሚሊኒየም ጀርባ እናስረክባለን። እዛ ፕሮግራም ላይ ደግሞ ተጋባዥ ሆናችኋል። የመጨረሻውና 4ኛው ጥያቄ ቀጣይ ላውንች የምታደርጉት አዲስ ሳይት አላችሁ ወይ ነው። ቀጣይ ቦሌ ሜጋ ጋርና ቦሌ ኤድና ሞል ጋር አዲስ ሳይቶችን ላውንች እናደርጋለን። ላውንች ሲደረግ በማስታወቂያ ዋጋ መግዛት የምትፈልጉ ሰዎች ከስር ባለው ስልክ ይደውሉ።